በእርግጠኝነት ምን ይሄን ስድስቱ ነገር በስራ ከተቀበላችሁት በቀራችሁ ጊዜ ተጠቅማችሁ እንኳን ማትሪክን የማለፍ ተጋነነ ውጤት ላይሆን ይችላል ምናልባትም ግን ደግሞ ታልፋላችሁ ነው ምን ይሁን የምነግራችሁ ነገር ስድስቱ ነገሮች ካደረጋችሁ በ2016 ማለትም ያለፈው አመት የ12ኛ ክፍል ኢንተራንስ ማትሪክ ተፈታኝ ነበርኩና ትምህርት ቤታችን ወደ 428 የሚጠጉ ተማሪዎችን አስፈትኖ ነበር የ12ኛ ክፍል ተማሪዎች ማለት ነው እና ከነዛ መሃል 9 ተማሪ ብቻ ነበር ያለፈው ከ9ኙ ደግሞ 8ቱ ናቹራል ነበሩ አንዱ ሶሻል ነበረ እሱም እኔ ነበርኩ ማለት ነው እና በዚህ ቪዲዮ የቀራችሁን ትንሽ ጊዜም ቢሆን ተጠቅማችሁ እንዴት ማትሪክ ማለፍ እንደምትችሉ ማለት ያን አክል የተጋነነ ውጤት ባይሆንም ለማለፍ የሚያስችል ወይም ደግሞ እናንተን ዩኒቨርሲቲ ሊያስገባችሁ የሚችል ምክንያቱም በአሁኑ ሰዓት ማትሪክ እያለፈ ያለው ተማሪ በጣም ትንሽ ስለሆነ ዩኒቨርሲቲ ገብታችሁ የፈለጋችሁትን እንትን ለመምረጥ ውጤት ያን አክል ብዙ ማተር ማተር የሚያደርግበት ሁኔታ ሊኖር ይችላል ግን ደግሞ ማትሪክን ለማለፍ በዋናነት ቤዚክሊ ማትሪክን ለማለፍ የሚጠቅማችሁ ነገር እኔ ከነበረ ልምድ ማለት እኔ ካሳለፍኩት ነገር ወይም ደግሞ እኔ ብዙ አታልፍም ብሎኝ የነበረበት ሁኔታ ስለነበረ እንዴት እንዳለፍኩ አንዳንድ ነገሮችን አጋራችኋለሁ ማለት ነው ስለዚህ ቪዲዮን ሰብስክራይብ በማድረግ ጀምሩት መጀመሪያ እኔ ትምህርት ባገራው ለትልሽ እንገራችሁና ከኤሌመንተሪ ጀምሮ ወይም ደግሞ ከኬጂ ምልክት ብቻ ያላችሁ እስከ 11ኛ ክፍል ሁለተኛ ሴሚስተር ድረስ አቨሬጅ የሚባል ተማሪ ነበርኩ ማለትም ይሄ ከ20 እስከ 25 ባለው አቨሬጅ መውጣም ተማሪ ነበርኩ ማለት ይሄን ብዙም ትምህርት ላይ ብዙም አልነበርኩም ማለትም እስከ 11ኛ ክፍል ሁለተኛ ሴሚስተር ድረስ ማለት ነው ከዛ 11ኛ ክፍል ላይ ምን ተፈጠረ መሰላችሁ ፈርስት ሴሚስተር ላይ 22ኛ ነበር የወጣሁት ልክ ሰከንድ ሴሚስተር ላይ ደግሞ 11ኛ ክፍል ሁለተኛ ወጣሁ እና ማለት ይሄ እንዴት ሊፈጠር ይችላል ምናምን ብላችሁ ታስቡ ይሆናል ማለት ፈርስት ሴሚስተር 22ኛ ወጥቼ ሰከንድ ሴሚስተር እንዴት ባንዴ ወደ ሁለተኛ መጣሁ ምናምን ብላችሁ ጠየቃችሁ ከዛ በፊት የነበረው የትምህርት ህይወቴ ላይ ማለትም 11ኛ ክፍልና ከዛ በታች የነበረው የትምህርት ህይወቴ ላይ ለትምህርት ያናክል ትኩረት አልሰጥም ማለት ቤት ሄጄ አላነብም የሆነ ፈተና ሲደርስ ነው አነበው ምናምን እንደዛ ነበርና እና 11ኛ ክፍል ልክ ሁለተኛ ሴሚስተር ላይ አንድ ነገሮች ማየት ጀመርኩ ማለት ወይ ተማሪዎች ምንድነው የሚያደርጉት እንዴት ነው የሚያነቡት እንዴት ነው የሚያጠሩት ምናምን የሚለው ነገር እንትን ብዬ ከዛ ነው ሁለተኛ ወጣሁት እና በዚህ ውጤት ማለትም ባሪፍ ውጤት 12ኛ ክፍል ገባሁ ማለት ነው እና 12ኛ ክፍል ከገባሁ በኋላ ወዲያው ለማትሪክ ማንበብ አልጀመርኩም እና ማትሪክ 5 ወር ሲቀረው አካባቢ መዘጋጀት ጀመርኩ ማለት ለማንበብ መዘጋጀት ጀመርኩ እንጂ ገና እስከ 5 ወር ድረስ ምንም አልጀመርኩም ነበር እና እውነቱን ለመናገር የሆነ ተስፋ የመቁረጥ ስሜት ውስጥ ገብቼ ነበር ያን ጀመርኩት ጥናት እስከ 5 ወር እስከሚቀረው ድረስ ለዛ ነው ማለት ማትሪክ ከ9 እስከ 12 ነው የሚመጣው እኔ ደግሞ ማቀው 11ኛ ነገር እንደነገርኳችሁ 11ኛ ክፍል ሁለተኛ ሴሚስተር ላይ ማንበብ ጀመርኩት እንጂ ኢቭን 11ኛ ክፍል ፈርስት ሴሚስተር ራሱ ኮንሰፕቱን አላቆም ይሄን አይደል እኔ 9ኛውንም ጭራሽ አላቆም 10ኛውም ይሄ እንደ አዲስ መጀመር አለብኝ ማለት ነው ማለት እንደ አዲስ መማር ይሄ ማጥናት ሳይሆን እንደ አዲስ ልማረው ነው ማለት 9ኛ 10ኛ ክፍል እና ይሄ ትንሽ ተስፋ አስቆርጦኝ ነበር በሰዓቱ እና ደግሞ በጣም ብዙ ጊዜ አንብበው ረጅም ጊዜ ተዘጋጅተው ከኤሌመንተሪ ከኬጂ ጀምሮ በጣም የሚጋይ ነበሩ ተማሪዎች እየወደቁ ሳይ እና ደግሞ ሰው የሚላችኋል እኮ ከለሚባል ተማሪ እንደዚህ ከኤሌመንተሪ ጀምሮ የሚጋይ ነበር ከኬጂ ጀምሮ የሚጋይ ነበር እስካሁን በጣም ጎበዝ የነበረ ተማሪ እሱ ወድቆ አንተ እንዴት ነው በዚህ በ3 ወር ውስጥ የምታልፈው ማለት 9ኛ 10 ጭራሽ ኮንሰፕት ሳይኖር 10ኛ ክፍል ለዚህ ሆነ ምናምን እንዴት የምታልፈው ምናምን ብሎ በጣም ብዙ ተስፋ ሊያስቆርጣችሁ ይሞክራል ይሄ ምን ሁሉም ሰው ሊያደርገው የሚችለው ነገር ነው ከዛ ግን በቃ ቢያንስ ሌላው ቢቀር ልሞክረው እስቲ ቢያንስ ልሞክረና ፌል ማድረግም ከሆነ ላድርግ ግን ደግሞ በቃ በራሴ በጣም ተማመን ነበርኝ በሰዓቱ ማለት ውጤቱን ባይመጣ እንኳን ይሄናል ብዙ ሊደብረኝ አይችልም ምክንያቱም ሞክሬያለሁ ምናምን ብያስባለሁና ደግሞ ያሰብኩት በቃ ያለኝ 100% ወይም ደግሞ ከዛ በላይ ተጠቅሜ ለመሞከር ያሰብኩት የቀራቸውን ጊዜ ማለት ነው ቢያንስ ይሄን ሳስብ ቢያንስ 4 ወር ነው የቀረው ነበር ማትሪክ ማለት ነውና ወዲያው ጊዜ አላጠፋሁም የተለያዩ ሶሻል ሚዲያዎች ላይ ማለት እንዴት በአጭር ጊዜ ውጤት አማሮ እንደምችል ጊዜ እንዴት ተጠቀም እንደምችል የተለያዩ ሊያግዙ የሚችሉ ሶፍትዌሮች ምናምን የተለያዩ ዌብሳይቶች ምናምን ቶሎ ፈልጌ ጊዜ ሳላባክን ወደ ጥናት ነው የገባሁት ከዛም በጣም የቻልኩትን አደረኩ በጣም ሞከርኩ የተለያዩ ጥያቄዎችን ለመስራት በጣም ብዙ ጥያቄዎችን የቻልኩትን ለማንበብ ከ9ኛ ክፍል አዲስ ጀምሬ 10ኛውን እንትን ብዬ 3 ነው ሁለተኛውን እንደጋገምኳቸው ብቻ እንደዛ ማድረግና የቻልኩትን በጣም ከሚበላ በላይ ሞከርኩ ከዛ ፈተና ደረሰ ተፈተነም ትምህርት ቤታችን ካስፈተናቸው 400 ተማሪዎች 9 ተማሪ ያለፈው ውጤት ሲመጣ ከ9 ተማሪዎች ደግሞ አንዱ እኔ ብቻ ነበርኩ ሶሻል 8ቱ ናቹራል ነበሩ ማለት ነው ስለዚህ አሁን እንዳልፍ ያደረጉኝን በዋናነት 6 ነገሮች እናንተን ይጠቅማችኋል ብዬ ወይም ደግሞ እናንተ ማትሪክ ታልፉበታላችሁ ብዬ ማሰባቸውን በእርግጠኝነት ምን ይሄን 6ቱ ነገር በስራ ከተገበራችሁት በቀራችሁ ጊዜ ተጠቅማችሁ እንኳን ማትሪክን የማለፍ የተጋነነ ውጤት ላይሆን ይችላል ምናልባትም ግን ደግሞ ታልፋላችሁ ነው ምን ይሁን የምነግራችሁ ነገር 6ቱ ነገሮች ካደረጋችሁ አንደኛና የመጀመሪያው ነገር ኔጌቲቭ ሐሳቦችን በቻላችሁት መጠን አስወግዱ ማለትም ይሄ ለምሳሌ ከራሳችሁ ከጓደኞቻችሁ ሊሆን ይችላል ከቤተሰብ ከብዙ አካል ሊሆን ይችላል ኔጌቲቭ ነገር ሊነግራችሁ ይችላሉ ማለት አታልፉም እንደዚህ ጊዜ ነው እንደዚህ ነው ምናምን እንዴት ሆነ ምናምን ብለው በጣም ብዙ ሐሳቦች ጭንቅላታችሁ ላይ ኔጌቲቭ ሐሳቦች እንዲመጡ ሊያደርጉባችሁ ይችላሉ ግን እናንተ በቻላችሁት መጠን እነዚህ ነገሮችን ያስወገዳችሁ ማትሪክን ካለፋችሁ በኋላ ሊመጣ የሚችለው ደስታ እያሰባችሁ እና ፖዚቲቭ ሐሳቦችን በደንብ እያሰባችሁ ማለት ኔጌቲቭ ሐሳቦች ሲመጡባችሁ እነሱ የምታስወግዱበት መንገድ የተለያዩ መንገዶችን እየተጠቀማችሁ ፖዚቲቭሊ መቆየት አለባችሁ ሁለተኛው ሐሳብ ደግሞ በቀራችሁ ጊዜ ከቻላችሁት አቅም በላይ ጥያቄዎችን ሰሩ ይሄን ስላችሁ እንዴት መሰላችሁ እኔ ማትሪክን እንዳልፍ ከረዳኝ ነገሮች መካከል አንዱ ጥያቄ መስራቴ ነው ይሄም ደግሞ በፐርሰንት አስቀምጠልኝ ካላችሁ
ከ100% 75% የሚሆነው ማትሪክ እንዳልፈ የረዳኝ ነገር ጥያቄዎችን በጣም ብዙ ጥያቄዎችን መስራት በመቻሌ ነው። በተለይ ደግሞ ኢትዮ ማትሪክ የሚባለው አፕሊኬሽን ካላችሁ ቢያንስ በትንሹ በቀን ከ200 በላይ ጥያቄዎች መስራት አለባችሁ በቀራችሁ ጊዜ ማለት ነው። ከቻላችሁ ከዛም በላይ ቢሆን በጣም የተመከረ ነው። ምክንያቱም በጣም ብዙ ጥያቄዎች መሰራችሁ ቁጥር ማትሪክን በደንብ ያወቃችሁት የማትሪክን አመጣጥ ባህሩን ያወቃችሁት ነው የምትሄዱት እና የተለያዩ ጥያቄዎችን ትሰሩና ጥያቄ እንኳን ከከበዳችሁ እዛ ቦታ ላይ ሄዳችሁ በዩኒቱ መሰረት እዛ ቦታ ላይ ሄዳችሁ ታነባላችሁ። ከዛ መለሳችሁ ጥያቄ ሲሰሩት ያን ጥያቄ ጥያቄውን ብቻ ሳይሆን ኮንሰፕቱንም በደንብ አወቃችሁት ማለት ነው። ስለዚህ በቻላችሁት አቅም ብቻ ሳይሆን ከቻላችሁት አቅም በላይ በጣም ብዙ ጥያቄዎች ለመስራት ሞክሩ። ይህን ነገር ደግሞ በደንብ ካረጋችሁት ማትሪክ ካለፈ በኋላ በደንብ ታመሰግኑኛላችሁ። ሶስተኛ ደግሞ በቂ እንቅልፍ ማግኘት ይኖርባችኋል። ይሄን ስላችሁ ማለት በአሁኑ ሰዓት በጣም ብዙ ስትረሶች ሊኖርባችሁ ይችላሉ። ማለት የፋሚሊ ማትሪክ ቦርቅ ምንድነው የሚለው ወይም ደግሞ ጓደኛዬ ያልፎ እኔ ቦርቅ ምንድነው የሚፈጠረው ምናምን በጣም ብዙ ስትረሶች ሊኖርባችሁ ይችላሉ። እኔ ሁኔታው ላይ ስለነበርኩ እረዳችኋለሁና እነዚህ ስትረሶችም እንዳሉ ሆኖ በቂ እንቅልፍ ማግኘት ይኖርባችኋል። ምክንያቱም በጣም ብዙ አንበባችሁ እንቅልፍ ማታገኙ ከሆነ ያነበባችሁት ነገር ኪሳራ ነው፣ ማለትም ቶሎ ነው የምትረሱት። ስለዚህ እንዳነበባችሁ ቢያንስ የተወሰነ ሰዓት እንቅልፍ ማግኘት በጣም ግዴታችሁ ነው። ይሄ ደግሞ እኔ ብቻ ሳይሆን ጥናቱም ሳይንሳዊ ጥናቱ የሚለው ያው ሁላችንም እንደምናውቀው ስናጠና አእምሯችን ላይ ሾርት ተርም እና ሎንግ ተርም ሚሞሪ ይባሉ አሉና ልክ ካጠናን በኋላ በምንተኛበት ሰዓት ያጠናናቸው ነገሮች ከሾርት ተርም ሚሞሪ ወደ ሎንግ ተርም ሚሞሪ የሚሄዱበት ሰዓት ነው ማለት ነው። ስለዚህ ይሄ ነገር የሚፈጠረው እንቅልፍ በምንተኛበት ሰዓት ነው ማለት ነው። ስለዚህ የተወሰነ ሰዓት በቀን ቢያንስ ረጅም ሰዓት ላተኙ ትችላላችሁ፣ ግን የተወሰነ ሰዓት ቢያንስ በቀን እንቅልፍ ማግኘት ግዴታ ነው ማለት ነው። አራተኛ ደግሞ ፖሞዶሮ የጥናት ቴክኒክ ተጠቀሙ። ይሄ ማለት ምንድነው? አብዛኛው ሰዓት ታውቁታላችሁ ያስባለሁ። 25 ደቂቃ ታነባላችሁ፣ 5 ደቂቃ ታርፋላችሁ፣ 25 ደቂቃ ታነባላችሁ፣ 5 ደቂቃ ታርፋላችሁ፣ 25 ደቂቃ ታነባላችሁ፣ 5 ደቂቃ ታርፋላችሁ፣ 25 ደቂቃ አንብባችሁ በአራተኛው ደግሞ ከ20 እስከ 25 ደቂቃ ታርፋላችሁ ማለት ነው። ከዛ መልሳችሁ ይህንን ሂደት ትደግሙታላችሁ። ለምሳሌ አንድ ፖሞዶሮ ጥናት የሚባለው 4-25 ደቂቃዎች ነው ማለት ነው። 4-25 ደቂቃ አንብባችሁ ከዛ 5 ደቂቃ 3 ላይ አርፋችሁ በአራተኛው ደግሞ ከ20 እስከ 25 ደቂቃ አርፋችሁ ይሄ አንድ ፖሞዶሮ ይባላል ማለት ነው። ስለዚህ በቀን ቢያንስ 4 ፖሞዶሮ አነበባችሁ ማለት ምን ከምታስቡ በላይ ጭንቅላታችሁ በጣም ይይዟል ያን ያነበባችሁት ነገር። ምክንያቱም 5 ደቂቃ ማረፋችሁ እንደቀላል ማየት የለባችሁ። ጭንቅላታችሁ በዛት ያነበባችሁት ነገር ፕሮሰስ እያደረገ ወደ ፐርማነንትሊ ወደ ሆነው የአእምሯችሁ ክፍል ነው የሚልከው በ5 ደቂቃ ውስጥ። ስለዚህ ይሄ ነገር ቢያንስ በቀን 3 ፖሞዶሮ ወይም 2 ፖሞዶሮ ከቻላችሁ አንድ ፖሞዶሮ የሚከብዳችሁ ከሆነ ማለት ነው እንደዛ ያነበባችሁ ማለት ጭንቅላታችሁ ረጅም ጊዜ የመያዝ እንትኑ ወይም ደግሞ ያነበባችሁትን ነገር ማትሪክ ላይ በሚገቡበት ሰዓት እንዳትረሱት ያደርጋችኋል። ይሄ ቴክኒክ በጣም የጠቀመኝ ቴክኒክ ነው፣ ተጠቀሙበት። ማን ይሄ ለኤሌመንተሪ ተማሪዎችም ይሆናል ለሁላችሁ ተማሪዎች ብቻ የሚሆን ነው ይሄ ፖሞዶሮ ቴክኒክ ማለት ነው። አምስተኛ ደግሞ ያላጠናችሁትን ወይም ደግሞ ጭራሽ ያልጀመራችሁትን ዩኒት እንደ አዲስ ከምትጀምሩ ይልቅ ያጠናችሁት ግን ደግሞ በደንብ ያልገባችሁን ዩኒት ብታነቡ ከምታስቡ በላይ በጣም ስኬታማ ነው የምትሆኑት። እና ያው እንደምታውቁት የቀራችሁ ጊዜ በጣም ትንሽ ነውና ይሄንን ጊዜ ላይ አዲስ ዩኒት ከምትጀምሩ ይልቅ ወይም ደግሞ የማታውቁትን ዩኒት ጀምራችሁ ምናልባት ፈተና ላይ መጣር ብላችሁ ከምትጨናነቁ ይልቅ ያነበባችሁት ግን ደግሞ በደንብ ግልጽ ያልሆነላችሁ ኮንሰፕት ካለ እዛ ላይ በደንብ ጥያቄዎችን እየሰራችሁ በጣም ብዙ ነገሮችን ያነበባችሁ ከብዙ መረጃዎች እንትን ከመጻፍ ሊሆን ይችላል ከብዙ ነገሮች እንትን ብላችሁ እሱን ብታነቡ በእርግጠኝነት ተመላችሁ ውጤታማ ትሆናላችሁ እንጂ ዝም ብሎ ማግበስበስ ወይም ደግሞ ገና ይሄ ዩኒት ይመጣል ወይም ደግሞ ምንም ያነበባችሁት እና አዲስ ከምትጀምሩ ያነበባችሁት ላይ በደንብ ብትሰሩ ከምታስቡት በላይ በጣም ውጤታማ ነው የምትሆኑት። ስድስተኛ እና የመጨረሻው ደግሞ ማትሪክ በደረሰ ወይም ደግሞ ፈተናችሁ በተቃረበ ቁጥር ምንም እንዳላነበባችሁና ጭንቅላታችሁ ውስጥ ምንም እንደሌለ ሊሰማችሁ ይችላል። ይሄ ነገር በጣም አብዛኛው ተማሪዎች ላይ የሚፈጠር ነገር ነውና በጣም ብዙ ዩኒት እንኳን አንብባችኋል፣ በጣም ብዙ ዩኒት ከቨር አድርጋችኋል፣ በጣም ብዙ ጥያቄዎችን ሰርታችኋል፣ ግን ደግሞ ቁጭ ስትሉ ግን አእምሯችሁ ምንም እንደሌለ ይሄ ነገር እኔ ላይም ተፈጥሮብኛል ስላየሁት ነውና አትመኑት። ይሄ ስሜት ውሸት የሆነ ስሜት ነው ማለት እንዳነበባችሁ በጣም ብዙ ጥያቄዎች እንደሰራችሁ በራሳችሁ የምትተማመኑ ከሆነ ይሄ ስሜትን በጣም ችላ ማለት ይኖርባችኋል። ማለት አብዛኛው ተማሪዎች የምጠይቋቸው ተመሳሳይ ስሜት ነው የሚነግሯችሁና ይሄ ደግሞ የሚፈጠረው በጣም ያነበበ ተማሪ ላይ ነው እመኑኝና በዚህ ስሜት እንዳትረበሹ። እና እነዚህ 6 ነገሮች እኔ የጠቀሙኝ ናቸው። ከመጥቀሙ አልፎ ደግሞ እንደ ሀገር አቀፍ ካለፉት ማትሪክን ካለፉት ጥቂት ተማሪዎች ውስጥ መሀል አንዱ እንደሆነ ያደረጉ ናቸውና እመኑኝ እነዚህን 6 ነገሮች በስርዓት ከተገበራችሁ በቀራችሁ ጊዜ የማጠብቁትን ውጤት ታመጣላችሁ። አታልፉም ያላችሁ ሰዎች እንዲሁ አንገት ማስደፋት ትችላላችሁ፣ እንዲሁም ደግሞ ቤተሰቦቻችንም ማስደሰት ትችላላችሁና እነዚህ ነገሮች በደንብ አድርጓቸው እመኑኝ ታመሰግኑኛላችሁ። በቀጣይ ቪዲዮ ዩኒቨርሲቲ ገብታችሁ ለምትፈተኑ ካላችሁ እኔም ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ነበር የተፈተንኩትና እዛ ምን ሊያጋጥማችሁ እንደሚችል ምን መያዝ እንዳለባችሁ ምን መያዝ እንደሌለባችሁ የሚያሳይ ቪዲዮ ይዤላችሁ እመጣለሁ። ሰብስክራይብ አድርጉና ቪዲዮን ለለቃኩ እንዲደርሳችሁ ማድረግ ትችላላችሁና ቀጣይ እሱን ቪዲዮ ይዤላችሁ እመጣለሁ። እስከዛው ፒስ